አይደንቲፋይንግ ሌጂቲሜት ሰክሴሰር የሚለውን በቅድሚያ እንመለከታለን በዛሬው ፓርት 2 ቻፕተር 2 ቪዲዮ ላይ ማለት ነው። ይሄ እንግዲህ በዋናነት ለአውራሹ ከሞተ በኋላ የውርሱን ንብረት የሚወስዱ ትክክለኛ ወራሾች እነማን እንደሆኑ የመለየት ስራ የሚሰራበት ነው ማለት ነው። ለምንድን ነው ፐርፐዙ አስፈላጊ የሆነው የሚለው ነገር እናያለን። ከዚህም በተጨማሪ ስቴፕ ባይ ስቴፕ ሪስፖንሲቢሊቲ ኦፍ ዘ ሊኩዊዴተር ዊዝ ሪጋርድ ቱ አይደንቲፋይንግ ራይትፉል ሰክሴሰርስ የሚለው ማለት ነው። የአውራሹ የውርስ ንብረት ላይ ወራሽ ሊሆኑ ወይም ደግሞ ትክክለኛ ወራሾች እነማን ናቸው ከሚለው ጋር ተያይዘው እንግዲህ ሊኩዊዴተሮች ወይም ደግሞ የውርስ አጣሪዎቹ ምን ምን ስራዎችን በቅደም ተከተል ይሰራሉ የሚለውን እናያለን። ከዛም በተጨማሪ እንግዲህ ኦፕኒንግ ኦፍ ዊል በተለይ እንግዲህ ውርሱ በኑዛዜ የሚደረግ ኑዛዜ ላይ መሰረት ቴስቴት ሰክሴሽን ጊዜም በተመለከተ እንግዲህ ዊል ወይም ደግሞ ኑዛዜው መቼ ነው የሚከፈተው የሚለውን ነገር እናያለን። እንዲሁም ደግሞ የት ነው ኑዛዜው የሚከፈተው እናያለን። ኑዛዜው በሚነበብበት ወይም ደግሞ በሚከፈትበት ጊዜ እነማን ናቸው መኖር ያለባቸው ፕሬዘንት መሆን ያለባቸው እነማን ናቸው የሚለውን ነገር እናያለን። ፕሮሰሱ ምን ይመስላል የሚለውን ነገር ነው የምንመለከተው ማለት ነው። በዚህ ኑዛዜው በሚነበብበት ጊዜ ምን ምን ፕሮሰሶች ይከናወናሉ፣ ምን ምን ማሟላት አለበት የሚለውን ነገር እናያለን። ከዛም በተጨማሪ ኑዛዜ በሚነበብበት ጊዜ ወይም ደግሞ በኑዛዜው ላይ ቅሬታ ያላቸው ወይም ደግሞ የኑዛዜውን ላይ ክሌም የሚያነሱ ትክክል አይደለም ብሎ ቻሌንጅ የሚያደርጉ ሰዎች ምን ምን እርምጃዎችን ይወስዳሉ፣ በኑዛዜው ሲነበብ የነበሩ ሰዎች ያልነበሩ ሰዎች ምን አይነት ነገር ሊፈጠር ይችላል፣ የነሱ ራይትስ ምንድነው እሱ ባይኖሩ የሚለውን ነገር የምናይ ይሆናል ማለት ነው። ከዛም በተጨማሪ ኑዛዜ ከሌለ ወይም ደግሞ ኢንተርስቴት ሰክሴሽን በሚሆኑበት ጊዜ ሊኩዊዴተሮቹ ምን ምን ማድረግ አለባቸው የሚለውን ነገር የምንመለከት ይሆናል ማለት ነው። ከዛም በተጨማሪ ሄሮች ወይም ደግሞ በዩኒቨርሳል ሌጋቲ ጋር ተያይዘው እንግዲህ ኦፕሽኖች ይኖራሉ። በህግ ደረጃ ወይም ደግሞ አሴ ፕሪንሲፕል ውርስ ንብረት መውሰድ ግዴታ አይደለም። አንድ ሰው የውርስ ንብረቱን አልፈልግም ሊል ይችላል እና የምርጫ ጉዳይ ስለሆነ በህጋዊ ወራሾቹ ወይም ደግሞ ሲንጉላር ሌጋቲ በሆኑ ሰዎች እንግዲህ ውርስ አንፈልግም በሚሉበት ጊዜ ምን ምን መከተል አለበት፣ ሪናውንስ ሲያደርጉ አክሰፕት ሲያደርጉ ማለት ነው። ይህንን እንመለከታለን። ምን አይነት ሩሎችን መከተል አለበት በፍትሐብሔር ህጋችን ላይ የተቀመጡትን ነገሮች ማለት ነው። የውርስ ንብረቱን አክሰፕት ማድረግ ምን ውጤት አለው የሚለውን እናያለን። ሪናውንስ ማድረጉ ራሱ ወይም ደግሞ የውርስ ንብረቱን አልፈልግም የሚሉ ሰዎች ካሉ ማለት ነው አንፈልግም ማለታቸው ራሱ ምን ኢፌክት አለው የሚለውን ነገር እናያለን። ሌጋል ኮንሲኩዌንሱ ማለት ነው። በመጨረሻ ለምንድን ነው እሱ የውርስ ህጋችን ለአክሴፕታንስ ፌቨር ያደረገው ሪናውንሴሽን ደግሞ ስትሪክት ያደረገው የሚለውን ነገር አይደንቲፋይንግ ሌጂቲሜት ሰክሴሰርስ በሚለው የመጀመሪያ ቶፒክ እንጀምራለን። እንግዲህ የውርስ ንብረት ወደ ከአውራሹ ሟች ወደ ወራሾቹ መተላለፍ ስላለበት ይሄንኑ ደግሞ ሊኩዊዴተሮቹ የውርስ አጣሪዎቹ የመጀመሪያ ስራቸው ትክክለኛ የሆነ ሌጂቲሜት ሰክሴሰርስ እነማን ናቸው የሚለውን አይደንቲፋይ በማድረግ ነው ማለት ነው። ይሄ ማለት እንግዲህ ያው አንድ ሰው የውርስ ንብረቱ ወደ ወራሾቹ የሚተላለፈው በኑዛዜ ያለ ከሆነ በኑዛዜው ላይ ተጠቃሚ የሆኑ ሰዎች ይኖራሉ። አውራሹ እንግዲህ ነጻ ፍላጎት አለው በህይወት ዘመኑ ያፈራቸውን መብቶች ንብረቶች በአጠቃላይ እሱ ለፈለገው ሰው በኑዛዜ ላይ ተጠቃሚ ሊያደርጋቸው ስለሚችል እነዛ ኑዛዜ ካለ በኑዛዜው ላይ ምን ደረሰው፣ ምን ያህል ደረሰው፣ መጠኑን፣ አይነቱን፣ ንብረቱ ያለበትንም ቦታ አይደንቲፋይ ማድረግ ስለሚያስፈልግ ኑዛዜ ላይ ተጠቃሚ የሆኑ ሰዎችን አይደንቲፋይ ማድረግ እጅግ በጣም ወሳኝ ነው ማለት ነው። ከዛም በተጨማሪ እንግዲህ ኑዛዜ የማይኖር ከሆነ ወይም ደግሞ ኖሮም ሌጂቲሜት ወይም ደግሞ ኖሮ ራሱ ኢንቫሊድ ከሆነ ወይም ደግሞ ህጉ የሚፈልገውን ፎርማሊቲ ያላሟላ ኑዛዜ ከሆነ የአውራሹን የውርስ ንብረት የሚከፋፈሉት በስጋ ዝምድና ቅደም ተከተል የአውራሹ ወደታች የሚቆጠሩ ልጆች፣ እነሱ ከሌሉ ደግሞ አባትና እናት፣ እነሱም ከሌሉ የእነሱ ተተኪ ወራሾች ብሎ ከአንደኛ እስከ አራተኛ ደረጃ የአወራረስ ደረጃን ጠብቆ የሚሰጥ እንደሆነ በቻፕተር 1 ላይም አይተናል ማለት ነው። በመሆኑም እንግዲህ
በዚህ መልኩ አኩሬትሊ እነዚህ ሰዎች እነማን ናቸው፣ በኑዛዜ ተጠቃሚ የሆኑ ሰዎች እነማን ናቸው ብሎ አይዴንቲፋይ ማድረግ፣ በስጋ ዝምድና ደረጃም ደግሞ ልጆች እነማን ናቸው፣ ልጆቹ አሉ ወይ፣ ከሌሉ ደግሞ የነሱ ተተኪ ወራሽ አለ ወይ፣ ወላጅ እናትና አባት አለ ወይ፣ ምናልባት ያው ልጆች ከሌሉት ወይ ደግሞ የነሱ ተተኪ ወራሾችም ከሌሉ ብሎ እነዚህን ትክክለኛ ወራሾችን አይደንቲፋይ ማድረግ፣ የአውራሹ ኢንቴንሽን ወይም ደግሞ የውርስ ንብረቱ ለማን ሊሰጥ እንደፈለገ የሱን ሀሳብ ወይም ደግሞ የሱን ፍላጎት ለማሟላት ነው ብሎ መውሰድ ይቻላል። ከዚህ በተጨማሪ የውርስ ንብረቱ በህጉ መሰረት ዲቮልቭ እንዳደረግ መንገድ ይከፍታል ወይም ደግሞ ፐርፐዙ ይሄ ነው ማለት ነው። እንግዲህ የውርስ ንብረቱ በህጉ መሰረት ወደ ወራሾቹ የሚተላለፈው ኑዛዜ ከሌለ በውርስ ህጉ ላይ የተቀመጡ የስጋ ዝምድና ደረጃዎችን ጠብቆ ከሆነ በስጋ ዝምድና ቅደም ተከተል ደግሞ አውራሹ ኑዛዜ ከሌለው የመጀመሪያ ደረጃ ላይ የውርስ ንብረቱን እንዲከፋፈሉ የሚጠሩት በህጉ ላይ የአውራሹ ወይም ደግሞ የሟቹ ልጆች ስለሆኑ ይሄንኑ ኢንሹር ለማድረግና ሎፉል ዲቮሉሽን ኦፍ ፕሮፐርቲ ይህንንም ለማስጠበቅ ነው ማለት ነው። አይዴንቲፋይ ሌጂቲሜት ሰክሴሰርስ የሚጠቅመው እነዚህ ነገሮች በጣም ወሳኝ ናቸው። አንደኛ ከህግ አንጻር የውርስ ህጉን ፕሮቪዥንስ አፕላይ ለማድረግ ወይም ደግሞ የውርስ ህጉን ተግባራዊ ለማድረግ፣ ሁለተኛ ደግሞ የአውራሹ ሟች መብት በኑዛዜ ላይ ያስቀመጣቸው የእሱ ኢንቴንሽን የእሱን ፍላጎት ለማሟላት ነው ፐርፐዙ ማለት ነው። ሌላው እንግዲህ ስቴፕ ባይ ስቴፕ ሪስፖንሲቢሊቲ ኦፍ ሊኩዊዴተር የሚለውን ነገር ከዚህ ጋር ማየት እንችላለን። ማቴሪያል ሆነው ከምንም በላይ ሰርች ፎር ዊል ነው ማለት ነው። ስለዚህ ኑዛዜ አለ ወይስ የለም የሚለውን ነገር በመጀመሪያ ደረጃ ላይ አይደንቲፋይ ይደረጋል። ኑዛዜ ማለት እንግዲህ አውራሹ ከመሞቱ አስቀድሞ ንብረቱ እሱ ከሞተ በኋላ ለማ ምን ያህል እንዴት መተላለፍ እንዳለበት የእሱን ፍላጎት የሚገልጽበት ስለሆነ አውራሹ ከሞተ በኋላ የእሱ ንብረቶችም እንግዲህ በዚሁ እሱ ባስቀመጠው ወይም ደግሞ ፍላጎቱን በገለጸው እሱ ፈቅዶ በኑዛዜ የውርስ ንብረቱን እንዲወስዱ ለፈቀደላቸው ሰዎች ነው መተላለፍ ያለበትና የውርስ ንብረቱ በሱ ፍላጎት መሰረት በአውራሹ ሟች ፍላጎት መሰረት ለማከፋፈል የመጀመሪያው ስራ የሊኩዊዴተሮቹ የሚሆነው ማለት ነው ኑዛዜ ማፈላለግ ይሆናል ማለት ነው። ስለዚህ ይሄ እንግዲህ ኮንዳክት ባይ ሌጋል ሊኩዊዴተርስ ነው የሚሆነው ማለት ነው። ሌጋል ሊኩዊዴተር የሚባሉት እንግዲህ ያው የአውራሹ ልጆች ናቸው የሚሆኑት ማለት ነው። በህግ ወራሽ የሆኑ ሰዎች እንግዲህ ሊኩዊዴተር መሆን ስለሚችሉ እነሱ ይሄንን ያጣራሉ ማለት ነው። ይሄ ዊል አለ ወይ የሚለውን ነገር ቼክ ይደረጋል፣ የቅድሚያ ስራ የሚሆነው ማለት ነው። ከዛም በተጨማሪ እንግዲህ ይሄ ኑዛዜ ሲሪየስሊ መፈለግ መቻል አለበት፣ ሰርች መደረግ መቻል አለበት ማለት ነው። ኑዛዜ ላይ የተገለጸው ነገር በኑዛዜ ቃሉ መሰረት የውርስ ንብረቱ ወደ ኑዛዜ ባለመብቶች የሚተላለፍ ስለሆነ ንብረቱን በተመለከተ አውራሹ ምን ብሏል፣ የኔ ንብረት ማን ይውሰድ ብሏል፣ ምን ያህል ይውሰዱ ብሏል የሚለው ነገር በሙሉ ሙሉ ኢንፎርሜሽኑ ከዊሉ ላይ ስለሚኖር ያ ዊል መፈለግ እና መገኘት መቻል አለበት። ለዚህም እንግዲህ ይህንን ሊኩዊዴተር ሮል የተሰጣቸው በህጉ ሊኩዊዴተር ናቸው የተባሉ ሰዎች እንግዲህ ኑዛዜ ካለበት አፈላልጎ ማምጣት መቻል አለባቸው ማለት ነው። ይሄ እንግዲህ ምናልባት አውራሹ ራሱ ኑዛዜውን አስቀምጦ ሊሆን ይችላል ማለት ነው። ያንን መፈለግ ነው። ከዛም በተጨማሪ እንግዲህ ኑዛዜ ፍርድ ቤት መዝገብ ቤት ሊኖር ይችላል ማለት ነው። እዛም መፈለግ ያስፈልጋል። ያው ከፍርድ ቤት ጋር የተያዘ በህይወት በነበረበት ጊዜ ኑዛዜ ተጠቃሚ የሆኑ ሰዎች ወይ ደግሞ ተናዛዡ ራሱ ኑዛዜውን ፍርድ ቤት ሬጅስትራር አስቀምጦ ከሆነ ከፍርድ ቤትም በመፈለግ እነዛን ኑዛዜዎች ማቅረብ ያስፈልጋል። ምናልባት እንግዲህ እሱ የሚያስቀምጠው ካለ እንግዲህ ከተቀመጠበት ተፈልጎ መምጣት አለበት ነው። ስለዚህ በአጠቃላይ የመጀመሪያ ስራ የሚሆነው ዊሉን መፈለግ ነው፣ ኑዛዜውን ማፈላለግ ይሆናል ማለት ነው። ሁለተኛው ጉዳይ ከዚህ ጋር ተያይዘው እንግዲህ ወደ ኑዛዜው ከተገኘ የኑዛዜ ወረቀቱ ከተገኘ ዊትነስ ዲዩቲ ቱ ዲክሌር ዊልስ
ነው ማለት ነው። ይሄ በአንቀጽ 963 ላይ የምናገኘው ነው። እንግዲህ አውራሹ በሕይወት ዘመኑ በነበረበት ጊዜ ኑዛዜ የተወ ከሆነ ያ ኑዛዜ መኖሩን የሚያውቁ ሰዎች ወይ ደግሞ ኑዛዜውን ያስቀመጡ ሰዎች፣ ያገኙ ሰዎች፣ በአጠቃላይ ኑዛዜ መኖሩን የሚያውቁ ሰዎች ለሊኩዴተሩ ኢንፎርም ማድረግ መቻል አለባቸው፣ እሱ ከሞተ በኋላ ማለት ነው። ስለዚህ ኑዛዜ አለ ከተባለ ኑዛዜ እንግዲህ ያው በፐብሊክም ይሁን ሆሎግራፊክ ዊል ያስቀመጡ ሰዎች ካሉ ወይም ደግሞ የሚያውቁ ሰዎች ካሉ ኑዛዜው ይዞ ያሉ ሰዎች በአጠቃላይ እሱ ከሞተ በኋላ የሞተው ሰውዬ ኑዛዜ ነበረው፣ ኑዛዜው እኔ ጋ ነው ያለው ብሎ ኢንፎርም ማድረግ አለባቸው። ዊትነሶችም ይህንኑ ለሊኩዴተሮች ኢንፎርሜሽን መስጠት መቻል አለባቸው። አውራሹ ሲሞት እኔ ምስክር ነበርኩኝ፣ ኑዛዜው ከሌ ጋ ነው ያለው ወይ እኔ ጋ ነው ያለው ወይ በአጠቃላይ ኑዛዜውን በተመለከተ ማጋ እንዳለም ይሄን በሙሉ ኢንፎርሜሽን መስጠት መቻል አለባቸው እሱ ከሞተ በኋላ ማለት ነው። ስለዚህ ይሄ ዲዩቲ ነው ሊባል ይችላል። ዊትነሶች ማኝ የነበሩ ኑዛዜው ሲደረግ ምስክር የነበሩ ሰዎች ዊሉ የት እንዳለ ለሊኩዴተሮቹ ኢንፎርሜሽን መስጠት መቻል አለባቸው ማለት ነው። ያ ዊል ቫሊድም ይሁን ኢንቫሊድም ይሁን እሱ አይመለከታቸውም። ብቻ እነሱ ያንን ኢንፎርሜሽን ለሊኩዴተሮቹ ኑዛዜ ስለመኖሩና የትም እንዳለ መጥቀስ አለባቸው ማለት ነው። ከዚህ ጋር ተያይዞ እንግዲህ ምናልባት ዊትነስ ይህንን ኑዛዜ መኖሩን ካልገለጹ ወይም ደግሞ ኢንፎርሜሽኑ ለሊኩዴተሩ ካልሰጠው የሚያጋጥመው ፔናልቲ አለው ለሚለው ነገር እንግዲህ ይሄን ባለማድረጋቸው የሚያጋጥም ወይም ደግሞ የሚጣልባቸው ቅጣት ወይም ደግሞ ፔናልቲ እንደማይኖር ከሕጉ መገንዘብ እንችላለን ማለት ነው። ሌላኛው እንግዲህ ዲስከቨሪ ኦፍ ዊል ነው ማለት ነው። ይሄ እንግዲህ ኑዛዜ ተፈልጎ ሊገኝ ይችላል ማለት ነው። ኑዛዜ አንድ ሰው እንግዲህ ከአንድ በላይ ኑዛዜዎችን ሊያደርግ ይችላል እንደሚታወቀው ማለት ነው። አንድ ሰው በሕይወት ዘመኑ ከአንድና ከሁለት ሶስት አራት ብዙ ኑዛዜዎችን ሊያደርግ ይችላል ኢንጀነራል ማለት ነው። ሁለትና ከዛ በላይም የሆኑ ኑዛዜዎች ካሉ እነዚህ በሙሉ መሰብሰብ መቻል አለባቸው፣ መታወቅ መቻል አለባቸው ማለት ነው። እነዚህ ኑዛዜዎች ከተገኙ እንግዲህ እያንዳንዱ ኑዛዜ ኮንቴንት እና ቫሊድ መሆናቸው በሙሉ በኋላ ላይ የሚጣራ ስለሆነ ከአንድ በላይም ኑዛዜ ሊያጋጥም ይችላል። የግድ አንድ ብቻ ላይሆን ይችላል ማለት ነው። ከዚህ ጋር ተያይዞ እንግዲህ ኑዛዜዎች የት ነው የሚቀመጡት የሚለውም ነገር ከዚህ በፊትም በቻፕተር 1 ላይ ስለ ኑዛዜ ቴስቴት ዊል ላይ አይተን ነበረ። ኑዛዜ የሚቀመጠው በአርቲክል 970 ላይ በግልጽ በተቀመጠው ቦታ ላይ እንደሆነ ነው ማለት ነው። ከዚህም በተጨማሪ እንግዲህ ፐብሊክ እና ሆሎግራፊክ ዊሎች ያው ዲፖዚት መደረግ መቻል አለባቸው ማለት ነው። ኑዛዜው እንደተደረገ እነዛ ሰዎች ያንን ኑዛዜ ዲፖዚት ማድረግ ኢሚዲየትሊ ማድረግ አለባቸው ነው። የት ነው ዲፖዚት የሚደረገው? ያው እንግዲህ ፍርድ ቤት፣ መዝገብ ቤት ሊሆን ይችላል። ያው ሰነዶችን መዝግቦ ለመያዝ ስልጣን በተሰጠው አካል ላይ ሄዶ ኑዛዜውን ማስመዝገብ እና ዲፖዚት ማድረግ ማሳወቅ እና እዛ ማስቀመጥ መቻል አለባቸው ማለት ነው። ከዛ ውጭ እንግዲህ ኦራል ዊልም ከሆነ ያው ኦራል ዊል በኤክሰፕሽናል ኮንዲሽን አውራሹ ምናልባት መሞቻው የቀረበ እንደሆነ የተወሰኑ ነገሮችን ብቻ በተመለከተ ለምሳሌ የቀብር ስነ ስርዓቱን በተመለከተ ለአካለ መጠን ያልደረሱ ሰዎች ሜንቴናንስን በተመለከተና ምናልባት ከተወሰነ ብር በላይ ማድረግ አይችልም፣ ኑዛዜ መስጠት ስለማይችል ማለት ነው። ይሄም ቢሆን እንግዲህ ተጽፎ መቀመጥ መቻል እንዳለበት ስለሚያስቀምጥ ይሄንኑ መከተል መቻል አለበት። ይሄ እንግዲህ የሚጠቅመው ሊኩዴተሮቹ ዊሉን በሚፈልጉበት ጊዜ ቀጥታ ፍርድ ቤት ይሄዳሉ። ፍርድ ቤት ያ ስለመኖሩ ዊል አለ ወይስ የለም የሚለውን ነገር ያጣራሉ ማለት ነው። ለዛ በኋላ በጣም ጠቃሚ ስለሆነ ነው። ከዚህ በተጨማሪ እንግዲህ ዊል ይከፈታል ወይም ደግሞ ኑዛዜ ከተፈለገ በኋላ ወይ ተፈልጎ ከተገኘ በኋላ ኑዛዜው ይከፈታል ማለት ነው። ኑዛዜው እንግዲህ የሚከፈተው
በአንቀጽ 965 ላይ በግልጽ እንደተቀመጠው ኖርማሊ ከአውራሹ ከሞተ ከ40 ቀናት በኋላ ነው የሚሆነው ማለት ነው። ያው እንግዲህ ብዙ ጊዜ ተስካር ወይም ደግሞ 40 በማህበረሰባችን የሚታወቀው ማለት ነው። 40 ቀን ከሞላው በኋላ ከ40 ቀን በኋላ ያው ኑዛዜው ይከፈታል ማለት ነው። ኑዛዜ የሚከፈተው በዛ ጊዜ ነው። ይሄ እንግዲህ ያው በማህበረሰቡ በከስተመር ወይም ደግሞ በትራዲሽናሊ ማህበረሰባችን ውስጥ ሰዎች ቅድሚያ የሚሰጡት የሟቹን ቤተሰቦች ማጽናናት እና ሌሎች ጉዳዮች ላይ ነው፣ እንግዶችን ማስተናገድ ላይ ነው እንጂ ሀዘን ላይ ስላሉ ከዛ በኋላ ነው ብዙ ጊዜ የሚከፈተው በከስተመሪ ፕራክቲስ የሚደረገው ማለት ነው። ምናልባት እንግዲህ ከ40 ቀን በኋላ ግን ያው የውርስ ንብረቱን በተመለከተ ዲስከስ ማድረግ ይጀምራሉ ኖርማሊ ማለት ነው። 40 ቀን ተብሎ የተወሰደው ግዴታ አይደለም። ከዛ በፊትም ሊያደርጉ ይችላሉ። ምናልባት እንግዲህ አንዳንድ ቦታ ላይ ያው በአብዛኛው ለማህበረሰቡ ተብሎ የተሰጠ ስለሆነ ማለት ነው። ስለዚህ በፍትሐብሔር ሕጋችን አንቀጽ 965 ላይ በግልጽ እንዳስቀመጠው ኑዛዜው የሚከፈተው ኑዛዜ ካለ ማለት ነው። ያው ኑዛዜው የሚከፈትበት ታይምን በተመለከተ አርቲክል 65 ላይ ከ40 አውራሹ ከሞተ ከ40 ቀናት በኋላ ወይም ደግሞ በማህበረሰባችን ውስጥ ተስካር ተብሎ ወይም ደግሞ 40 ቀን ተብሎ የሚከበረው ስነ ስርዓት ከሱ በኋላ ነው፣ ከ40 ቀን በኋላ ማለት ነው። በዛ ጊዜ ኖርማሊ ይከፈታል ብሎ ፍትሐብሔር ሕጋችን ያስቀምጣል ማለት ነው። ነገር ግን ያው ኤክሰፕሽን አለ። ኤክሰፕሽኑንም መረዳት ያስፈልጋል። ኢፍ ዲስኮቨርድ ላተር ኦፕን ዊዝ 1 month ኦፍ ዲስከቨሪ ምናልባት ከዚህ ጊዜ በኋላም የተገኘ ከሆነ ኑዛዜው ተፈልጎ ሲፈለግ ከነበረና ምናልባት ከዚህ ቀናት በኋላም የተገኘ ከሆነ ያው ከ40 ቀናት በኋላ ማለት ነው። ከአንድ ወር በኋላም ከተገኘ ከሆነ ማለት ነው። በዛው ጊዜ በአንድ ወራት ወይም ደግሞ በ30 ቀናት ውስጥም ሊከፈት ይችላል ማለት ነው። ከዛ በኋላ ከተገኘ ማለት ነው። ከ40 ቀናት በኋላ የተገኘ ኑዛዜም በአንድ ወራት ውስጥ መከፈት እንደሚችል ነው ማለት ነው። ምናልባት እንግዲህ ሜይ ኦፕንድ ኢርሊየር ፎር ፉነራል ኦር ከስተመሪ ኦር ማጆሪቲ ሄር አግሪመንት መስማማት ሊሆን ይችላል። ከዛ ቀደም ብሎም ሊከፈት እንደሚችል ነው ማለት ከአንድ ወር አስቀድሞ የተባለው እንግዲህ ከተስማሙ ሄሮቹ ወይም ደግሞ በወራሾቹ መካከል ስምምነት ካለ እነሱ ተስማምቶ ከዛም አስቀድሞ ኑዛዜው እንዲከፈትና እንዲነበብ እንዲታወቅ ማድረግ እንደሚችሉ ነው ማለት ነው። ኑዛዜ የሚከፈትበትን ስፍራ ወይም ቦታም በተመለከተ እንግዲህ በአርቲክል 967 ላይ ተገልጾ እናገኘዋለን። የት ነው የሚከፈተው ኑዛዜው የሚለውን በተመለከተ እንግዲህ ያው ኑዛዜው ከተገኘ በኋላ ኖታሪ ወይም ደግሞ ኮርት ሬጅስትሪ እንደሆነ ነው ማለት ነው። ያው የተቀመጠበት ቦታ ፍርድ ቤት ከሆነ በዛው በፍርድ ቤት ውስጥ ማለት ነው እዛው ኑዛዜው እንዲከፈት ይደረጋል ማለት ነው። ኑዛዜው እዛ ዲፖዚት ሆኖ ከሆነ ማለት ነው። እንግዲህ ምናልባት ኑዛዜው ፍርድ ቤት አልተቀመጠም ከሆነ ወይም ደግሞ ፍርድ ቤት ሳይሆን ሌላ ቦታ ዲፖዚት ተደርጎ ከሆነ ደግሞ የአውራሹ ዋና መኖሪያ ስፍራ ላይ ሜይን ሬሲደንስ ላይ ኑዛዜው እንዲከፈት ይደረጋል ማለት ነው። ከዛ በተጨማሪ እንግዲህ በኑዛዜው ላይ እነማን ናቸው መኖር መቻል ያለባቸው የሚለውንም ሕጉ ያስቀምጣል። አንቀጽ 968 እና አንቀጽ 969ን ስናነብ እነማን ናቸው በኑዛዜ ሲከፈት በዛ ሲከፈት ሲነበብ መኖር ያለባቸው እነማን ናቸው የሚለውን ስናይ አንደኛ የግዴታ ወራሾች መኖር መቻል አለባቸው። ህጋዊ ወራሾቹ የአውራሹ ህጋዊ ወራሾች መኖር መቻል አለባቸው ማለት ነው። ተጠርተው ሁሉም መገኘት መቻል አለባቸው። ኢንቫይትድ መሆን መቻል አለባቸው ማለት ነው። ከዚህም በተጨማሪ በዚህ ኑዛዜው ኦፕን በሚደረግበት ጊዜ ካፓብል የሆኑ ሰዎች 4 ሌጋሊ ካፓብል የሆኑ ሰዎችም እንግዲህ የኑዛዜ መነበብ ስነ ስርዓቱ ላይ መኖር መቻል አለባቸው ማለት ነው። ለአካለ መጠን የደረሱና ጁዲሻሊ ኢንተርዲክትድ ያልሆኑ በአጠቃላይ ካፓብል የሆኑ 4 ሰዎች ኑዛዜው
ተከፍቶ በሚነበብበት ጊዜ መኖር መቻል አለባቸው ብሎ የፍትሐብሔር ሕጋችን ያስቀምጣል ማለት ነው። መገኘት አለባቸው የሚለው ነገር እንግዲህ እነዚህ ነው። አንደኛ ምስክሮች መኖር መቻል አለባቸው። ቁጥራቸውንም በተመለከተ 4 መሆን አለባቸው። ሄር አት ሎው መስት ኢንቫይትድ ይላል። እነዚህ እንግዲህ አውራሹ ልጆች፣ የነሱ ተተኪ ወራሾች ያው ወይም ደግሞ ዩኒቨርሳል ሌጋቲ እንደ ሄር አት ሎው ስለሚቆጠሩ እነሱም መገኘት መቻል አለባቸው። የውርስ ንብረቱን በዩኒቨርሳል ሌጋቲ በዩኒቨርሳል ታይትል በሆነ የአውራሹን የውርስ ንብረት የተሰጣቸው ሰዎችም እንግዲህ በሄር አት ሎው ተብሎ ስለሚቆጠሩ እነሱም መገኘት መቻል አለባቸው፣ መጋበዝ መቻል አለባቸው። ኑዛዜው ሲነበብ እነዚህ ሰዎች መኖር መቻል አለባቸው ነው። ከዛም በተጨማሪ እንግዲህ አርቢትሬተር ወይም ደግሞ ሽማግሌ መኖር አለበት። ምናልባት አግሪመንት ዲስአግሪመንት የሚፈጠር ከሆነ አለመግባባት የሚፈጠር ከሆነ ማለት ነው፣ በዛ ጊዜ እነሱ ያው ያሸማግላሉ። ይሄ ያስፈልጋል። አርቢትረርስ መስት ሜቢ ፕሬዘንት ሜቢ ነው ምናልባት እንደ ኦፕሽን ማለት ነው። እነሱም መኖር አለባቸው ብሎ አስ ኦፕሽን ያስቀመጠው ነገር አለ ማለት ነው። ከዛ ውጪ ምንድነው ፕሮሰሱ የሚደረገው? ኑዛዜው ተገኘ፣ ዊሉ ተገኘ፣ ልጆቹ ወይም ደግሞ ህጋዊ ወራሾቹ 4ቱ ምስክሮች እንዲሁም ደግሞ ሽማግሌዎች ተገኙ። ከዛ በኋላ ምንድነው እሱ የሚደረገው ፕሮሰስ የሚለውን በምናይበት ጊዜ በዛው 4ቱ ምስክሮች ልጆቹ ወይም ደግሞ የኑዛዜ ባለመብቶችና ባሉበት ቦታ ላይ ያ ኑዛዜ ቬሪፋይ ቫሊዲቲ ኢን ዘ ፎርም ኦፍ ዘ ዊል ምን አይነት ዊል ነው የተደረገው፣ ሆሎግራፊክ ዊል ነው ወይም ደግሞ ፐብሊክ ዊል ነው የሚለውን ነገር አይደንቲፋይ ያደርጋሉ፣ ፎርሙን ማለት ነው። ዌዘር ኢት ኢዝ ሆሎግራፊክ ወይም ደግሞ ፐብሊክ ዊል መሆኑን አይደንቲፋይ ያደርጋሉ። እነዚህ ሁለቱም አይነት ዊሉ ማለት ነው ቫሊድ ነው ወይ፣ ህጉ የሚያስፈልግ ህጉ ያሟላ ብሎ ያዘዘውን ነገር አሟልቷል የሚለውን ነገር ይሄንንም ቬሪፋይ ያደርጋሉ፣ ፎርሙን አይደንቲፋይ ያደርጋሉ፣ ቫሊዲቲውንም አይደንቲፋይ ያደርጋሉ። ይሄንን ይለያሉ ማለት ነው። ከዛ በተጨማሪ 4ቱ ምስክሮችና ወራሾቹ በተገኙበት እነዚህ ሽማግሌዎቹን ባሉበት ቦታ ይነበባል፣ ዊሉ ይነበብላቸዋል ማለት ነው። ሲነበብ እንግዲህ ኮንቴንቱ ምን እንደሆነ ነው። በዊሉ ላይ የተካተቱ የኑዛዜው ይዘት ምን እንደሆነ ይነበባል። ይህ ሲነበብ እንግዲህ ወራሾች እነማን እንደሆኑ፣ ምን ንብረት እንዳገኙ፣ ምን ያህል መጠን እንዳገኙ ኑዛዜ ላይ የተገለጸውን ይዘት አንድ ባንድ ይነበባል፣ ይለያል ማለት ነው። የሲንጉላር ሌጋቲም ካለ ምን እንደወሰደ፣ ማን እንደሆነ፣ ምን ንብረት ማን መውሰድ እንዳለበት የተጠቀሰው ነገር እንግዲህ ያው ኮንቴንቱ ስለሆነ ዊሉ ላይ ሁሉም ባሉበት ሪድ አውት ይደረጋል ወይም ደግሞ ይነበብላቸዋል ማለት ነው። ከዛም በተጨማሪ እንግዲህ ሊኩዴተሮቹ በዚህ ጊዜ ምን ያደርጋሉ? በዚህ በፕሮሰስ ላይ ማለት ነው በኦፕኒንግ ኦፍ ዊል ፕሮሰስ ላይ ሊኩዴተሮቹ ሮላቸው ምንድነው፣ ሚናቸው ምንድነው የሚለው ነገር አንደኛ ምን ያደርጋሉ? አይደንቲፋይ ሄርስ ሲነበብ እንግዲህ ማመን ይወስዳል፣ ምን ያህል ይወስዳል የሚለውን ነገር ያው በኑዛዜ ላይ የተገለጸ ስለሆነ በዚህ ጊዜ እንግዲህ ሄርስ እነማን እንደሆኑ ይታወቃል ማለት ነው። ሌጋቲ እንደዚሁ ይታወቃል ማለት ነው። ከዛ ውጭ እንግዲህ ፕሮፖዝ አን ኦርደር ኦፍ ፓርቲሽን ሀው ፕሮፐርቲ ሹድ ቢ ዲስትሪቢዩትድ እንግዲህ ዊል ላይ የተገለጹ ለምሳሌ በነጠላ ስጦታ የተሰጣቸው የኑዛዜ ባለመብቶች ካሉ በዛ ጊዜ ይታወቃል ማለት ነው። ምናልባት ወራሾቹ ልጆች ለምሳሌ ከሆኑ ማለት ነው፣ ልጁ ከሌለ ያው ተተኪ ወራሾች ወይም ደግሞ በሪፕሬዘንቴሽንም መውረስ የሚችሉ እነማን እንደሆኑ ኦርደሩ ይቀመጣል ማለት ነው። ምክንያቱም ልጅ ካለ የመጀመሪያ ደረጃ ወራሾች ልጆች ይሆናሉ። ልጆች ከወራሹ ቀድሞ ከሞቱ ደግሞ ምትክ ወራሽ ካላቸው እነሱ ይተካሉ። ምናልባት ልጅም ከሌለ ተተኪ ወራሽ ወደታች የሚቆጠርም ከሌለ የልጅ ልጅም ከሌለ እንግዲህ ወደ እናትና አባት የውርስ ንብረቱ ስለሚሄድ በእናት አባት መስመር በኩልም እንግዲህ ወራሾች የታጡ ከሆነ ህጉ ባስቀመጠው መልኩ ማለት ነው ኦርደሩ የኦርደር ኦፍ ፓርቲሽን እንዲደረግ
የሚደረግበት ፕሮሰስም እንግዲህ በዚሁ ወቅት ነው ማለት ነው። እንዴት ይከፋፈላል የሚለውን ነገር እንግዲህ በዚህ ሌቭል ላይ ዲተርማይን ያደርጋሉ ሊኩዊዴተሮቹ ማለት ነው። ከዛ ውጪ እንግዲህ በኑዛዜው ላይ ተነቦ ተለይቶ በሙሉ ኮንቴንቱም ተነቦላቸው ወራሾቹ እነማን እንደሆኑ ኦርደሩ እንዴት እንደሆነ በሙሉ ከለዩ በኋላ ያንን ኖቲፋይ ያደርጋሉ ለሚመለከታቸው ማለት ነው። ምናልባት እንግዲህ ተጠርቶ ያልተገኙ ሰዎችም ሊኖሩ ስለሚችሉ ወራሽ የሆኑ ሰዎች ላይኖሩ ይችላሉ። ለምሳሌ ከውጭ የተወለዱ ልጆች ሊሆኑ ይችላሉ ምናልባት ማለት ነው። ወይ ኢንቫይት ተደርጎም በተለያዩ ምክንያቶች ያልመጡ ወራሾች ካሉ እነሱም እንዲያውቁ እንግዲህ ሊኩዊዴተሮቹ ኢንተረስትድ ፐርሰን ኖቲፋይ ያደርጋሉ፣ ያሳውቃሉ ማለት ነው። ይለጥፋሉ የአቶ ከሌ እንደዚህ ስለሞቱና የውርስ አጣሪ ኮሚቴ ወይም ደግሞ ቲሙ ይሄን አድርጓልና ወራሽ ነን የምትሉ ሰዎች ምናምን ብሎ ያንን ኖቲፋይ የማድረግ እንትን አላቸው ማለት ነው በዚህ ፕሮሰስ ላይ ማለት ነው። ከዚህ ጋር ተያይዞ እንግዲህ ሌላኛው ዊሉ በሚነበብበት ጊዜና ፎርሙ ላይ የሚሆን ዊሉ ኮንቴንቱ ላይ ሊሆን ይችላል ወይም ደግሞ ከሱ ተከትሎ ያለውን ፓርቲሽን ላይም በተመለከተ ቻሌንጅ ሊያደርጉ ይችላሉ እነዚህ ሄሮች ማለት ነው። ወይም ሌጋቲዎቹ ቻሌንጅ ሊያደርጉ ይችላሉ ኑዛዜው ከተነበበላቸው በኋላ ማለት ነው። ይህንን የማድረግ መብት አላቸው ማለት ነው። ይህን እንግዲህ በአርቲክል 973 ላይ እናገኛለን። ኑዛዜው ከተነበበ በኋላ ምናልባት የነበሩ ሰዎች ኑዛዜው በሚነበብበት ጊዜ የነበሩ ሰዎች እንግዲህ የኑዛዜውን አይነት ለይተዋል ወራሾች እነማን እንደሆኑ ምናምን ስለሚለይ ማለት ነው። ይዘቱንም ስለለዩ ያው እነማን እንደሆኑ ወራሾቹ ይታወቃል። እንግዲህ ኑዛዜ ስላለ በዚህ ጊዜ እንግዲህ ኦብጀክሽን ሊያቀርቡ ይችላሉ በቦታው ላይ የነበሩ ሰዎች ሲነበብ የነበሩ ሰዎች ማለት ነው። ይህንን ኦብጀክሽን ወይም ደግሞ ቅሬታቸውን ወይ ደግሞ የተደረገውን ኑዛዜ በተመለከተ ተቃውሟቸውን ኑዛዜው ከተነበበላቸው ቀን ጊዜ ጀምሮ እንግዲህ ባሉት 15 ቀናት ውስጥ በጽሁፍ ቅሬታቸውን ለሊኩዊዴተሩ ያቀርባሉ ማለት ነው። ሊኩዊዴተሩ የኔ ቅሬታ ይሄ ነው፣ ኑዛዜውን በተመለከተ በዚህ ኑዛዜ ላይ እንደዚህ ነው ብሎ ምክንያታቸውን የነሱን ኦብጀክት ያደርጉበትን ምክንያት በመግለጽ ያንን ለሊኩዊዴተሩ ኖቲፋይ የማድረግ መብት አላቸው ማለት ነው። ከዛም በተጨማሪ በፍርድ ቤትም እንዲሁም ደግሞ በአርቢትሬተርስ አሸማጋዮች በሚባሉ ሽማግሌ በሚባሉ ለነሱ ኖቲፋይ ማድረግ እንደሚችሉ ነው። እነዚህ እንግዲህ ኑዛዜው በሚነበብበት ጊዜ የነበሩ ሰዎች ማለት ነው። ከዛም በተጨማሪ እንግዲህ በተለያዩ ምክንያቶች በኑዛዜው በሚነበብበት ጊዜ ያልነበሩ ሰዎች ሊኖሩ ይችላሉ። ኑዛዜው በሚነበብበት ጊዜ ያልነበሩ ሰዎች ወይም ደግሞ አብሰንት የሆኑ ሰዎችም እንግዲህ የሊኩዊዴተሩ ኖቲፋይ ማድረግ አለበት ለኢንተረስትድ ፓርቲስ ብለናል ማለት ነው። ሊኩዊዴተሩ የኑዛዜ ቃሉ ላይ የነበሩ ነገሮችን በሙሉ ካዩ በኋላ ኦርደሩንም ካስቀመጡ ዲቮሉሽን የሚደረግበት ማለት ነው። ያንን ካስቀመጡ በኋላ ኖቲፋይ ያደርጋሉ ብለናል። ይሄ ኖቲፊኬሽን ከተደረገ በኋላ እንግዲህ ባሉት 15 ቀናት ውስጥ ለሊኩዊዴተሩ የእነሱን ቅሬታ ማቅረብ ይችላሉ ማለት ነው። እነዚህ እንግዲህ ኑዛዜው ሲነበብ በነበረበት ጊዜ ያልነበሩ ሰዎች ማለት ነው። ስለዚህ አፍተር ኖቲፊኬሽን ነው። አፍተር ኖቲፊኬሽን ከ15 ቀናት በኋላ ቅሬታቸውን ማቅረብ ይችላሉ፣ ኑዛዜውን ቻሌንጅ ማድረግ ይችላሉ ማለት ነው። ምናልባት እንግዲህ ማክሲመም ታይም ሊሚት ብሎ የተቀመጠው ማለት ነው ኑዛዜው ከተከፈተ ከ5 አመት በኋላ ግን እንደዚህ አይነት ጥያቄ ማቅረብ ቅሬታ ማቅረብ እንደማይቻል ነው ማለት ነው። ከዚህ በተጨማሪ እንግዲህ ከላይ ያየነው ኑዛዜ ካለ ነው። ኑዛዜ ካለ ኑዛዜው ተፈልጎ በፍርድ ቤት ከሆነ በፍርድ ቤት ተነቦ ሴሪሞኒውንም ምናምን ከላይ ያየነው ነገር ይፈጸማል። ኑዛዜ ካለ ማለት ነው። ታይሙን ጊዜውን የሊኩዊዴተር ሮሉን ምናልባት ቻሌንጅም የሚያጋጥም ከሆነ ያንን ፕሮሰሱን ጠብቆ ይሄዳል ማለት ነው። ነገር ግን ያው ኑዛዜ ላይኖር ይችላል ማለት ነው።
ኑዛዜ ከሌለ ወይም ደግሞ ኢንተስቴት ከሆነ ደግሞ ኑዛዜ ከሌለ ወይም ደግሞ ኑዛዜ ኖሮ በህግ ፊት የማይጸና ኑዛዜ ከሆነ ምን አይነት ፕሮሰሶች ይከተላሉ የሚለው ነገር ነው። እንግዲህ ኑዛዜ ከሌለ ውርሱ ኢንተስቴት ከሆነ ምንም አይነት ኑዛዜ ያልተወ ከሆነ አውራሹ በሞተበት ጊዜ የእሱን ንብረት በተመለከተ እንግዲህ ሊኩዴተሮች አሁንም ይኖራሉ። እነሱም ሊኩዴተሮች የሚያደርጉት ነገር እንግዲህ ኤስታብሊሽንግ ኦርደር ኦፍ ፓርቲሽን ነው። እንግዲህ ኑዛዜ የለም። ኑዛዜ ቢኖር በኑዛዜ መሰረት ነው የውርስ ንብረቱ የሚከፋፈለው ከላይ እንደገለጽኩት ማለት ነው። ኑዛዜ የማይኖር ከሆነ እንግዲህ የፍትሐብሔር ሕጉ የሚለው የአውራሹን የውርስ ንብረት የሚከፋፈሉት በአውራሹ ከአውራሹ ጋር የስጋ ዝምድና ቅደም ተከተል መሰረት ይሆናል ማለት ነው። ይሄ ኦርደር ኦፍ ፓርቲሽን ይባላል። በዚህ መሰረት እንግዲህ አንደኛ ደረጃ ወራሾች ልጆች ይሆናሉ። ልጆች ይለያሉ። ይሄ ሊኩዴተሮቹ ይለያሉ። ልጆች እነማን ናቸው ተብሎ ይለያሉ። ብዛታቸውም ነው ይሄ በሙሉ ይለያል ያሉ ልጆች ማለት ነው። ምናልባት ተተኪ ወራሾችም ካሉ ምናልባት ልጆችም አስቀድሞ የሞቱ ከሆነ ተተኪ ወራሾችም ካሉ እነዚህ በሙሉ ይለያል። አንደኛ ደረጃ ወራሾች እነከሌ ከሌ ናቸው፣ ሁለተኛ እነከሌ፣ ሶስተኛ፣ አራተኛ ተብሎ በፍትሐብሔር ሕጉ ላይ በተቀመጠው መሰረት ማለት ነው የሚለይ ይሆናል። ሊኩዴተሮቹ ይሄንን ይለያሉ ማለት ነው። በአጭሩ ከአንደኛ እስከ አራተኛ ደረጃ ያሉ ወራሾች እነማን እንደሆኑ አይዴንቲፋይ ያደርጋሉ። ሊኩዴተሮች ይህንን ስራ ይሰራሉ በአርቲክል 974 ላይ በተቀመጠው መሰረት ማለት ነው። ይሄንኑ እንግዲህ ከ40 ቀናት በኋላ ኖቲፋይ ያደርጋሉ ማለት ነው። ኢንተረስትድ ፓርቲ ለሆኑት እነዚህን ኖቲፋይ ያደርጋሉ። ኢንተረስትድ ፓርቲ የሚባለው እንግዲህ ያው ከላይ በኑዛዜም ሊሆን ይችላል፣ ያለ ኑዛዜ ተጠቃሚ፣ በስጦታ ተጠቃሚ፣ የውርስ ንብረቱን ተጠቃሚ የሆኑ ሰዎች እንዲያውቁ ኖቲፊኬሽን ይደርሳል ወይም ደግሞ ያሳውቃል ማለት ነው ሊኩዴተሩ። ከዚህም በተጨማሪ እንግዲህ አሁንም ኦብጀክሽን ሊኖር ይችላል። ውርሱ የለም እኔ ወራሽ ነኝ፣ ህጋዊ ወራሽ ነኝ ወይ ደግሞ ልጅ ነኝ የሚል ሊሆን ይችላል። ወይ ደግሞ በተለያዩ ምክንያት እንግዲህ በወራሾች መካከል ላይ ራሱ ኦርደሩን በተመለከተ ኦብጀክሽን ሊኖር ይችላል፣ ተቃውሞ ሊኖር ስለሚችል እንግዲህ እኔ በዚህ ላይ ቅሬታ አለኝ የሚል ወራሽ ካለ እንግዲህ ከአንደኛ እስከ አራተኛ ደረጃ ወራሽ ማለት ነው እነሱንም እንግዲህ የማስተናገድ ስራም ይሰራል ማለት ነው። ይሄንንም እንግዲህ በ15 ቀናት ውስጥ ኦብጀክሽን የሚያቀርበው ወራሽ ለሊኩዴተሩ ኖቲፋይ ያደርጋል ማለት ነው። ስለዚህ መስት ሜድ ዊዚን 15 days ኦፍ ኖቲፊኬሽን። እንግዲህ ኖቲፊኬሽኑ ከ40 ቀናት በኋላ ሊኩዴተሩ ኖቲፋይ ያደርጋል ብለናል። በዚህ ከ40 ቀናት በኋላ ባሉ 15 ተከታታይ ቀናት ኦብጀክሽን ያለው ወራሽ ኦብጀክሽኑን በጽሁፍ አድርጎ ለሊኩዴተሮቹ ወይም ደግሞ ለኮርት እንዲሁም ደግሞ ለአርቢትሬተርስ ያሳውቃል ኦብጀክሽኑን ማለት ነው። ብዙ ጊዜ እንግዲህ ያው ወራሽ የሆኑ ሰዎች በልጆች መካከል ወይም ደግሞ ከትዳር ውጭ የተወለዱ ወይ ደግሞ ሌላ ቦታ ላይ የማይታወቅ ልጅ ካለ ግን ያልታወቀ ካለ ምናልባት የውርስ ንብረቱ ክፍፍል ጊዜ ሊመጡ ስለሚችሉ በዚህ ጊዜ እንግዲህ እንትኖች ሊኖሩ ይችላሉ፣ አለመግባባት ሊኖሩ ስለሚችል ማለት ነው። በዛ ጊዜ ኦብጀክሽን የማቅረቢያ ጊዜው 15 እንደሆነና ይሄንኑ እንግዲህ ለሊኩዴተር ወይም ደግሞ ውርስ አጣሪው ጉባኤ ማቅረብ ይችላሉ ማለት ነው። ይሄን እንግዲህ ማክሲመም ቢሄድ ማለት ነው ቢበዛ ኦብጀክሽን አለኝ የሚል ወራሽ ማለት ነው ከ5 አመት በኋላ ይሄን ጥያቄ መጠየቅ እንደማይችልና ታይም ሊሚቴሽን የተጣለበት መሆኑንም እንገነዘባለን ማለት። ስለዚህ ኦብጀክሽን ያላቸው ኢንተስቴት ሰክሴሽን ላይ እንግዲህ የውርስ ንብረት ክፍፍልን በተመለከተ ኦርደሩን በተመለከተ ወይ ከዚህ ጋር ተያያዥ የሆኑ ጉዳዮች ላይ ኦብጀክሽን ያለው የውርስ ህጉ ላይ መብት ያላቸው ሰዎች መብታቸውን መጠቀም ይችላሉ። ነገር ግን ያንን መብት የግድ እንዲጠቀሙ ማስገደድ አይቻልም ማለት ነው። ሌላውን ሰው እስካልጎዳ ድረስ ማለት ነው። መብታቸውን ማለፍ ይችላሉ፣ መተው ይችላሉ። ኤክሰርሳይዝ ማድረግም ያለማድረግም የግለሰቦች የምርጫ ጉዳይ ነው ማለት ነው። ስለዚህ በፕሪንሲፕል ደረጃ
ሰዎች የውርስ ወራሽ ከሆኑ የአውራሹን የውርስ ንብረት እንዲወስዱ እንዲከፋፈሉ ህጉ መብት ሰጥቷል። ይህንን መብት ግን አለመጠቀምም ያው ለግለሰቦች የተተወ ነው ማለት ነው። ኢንዲቪጁዋል ራይት ነው። ኢትስ ፐርሰናል እና ኦፕሽናል ጉዳይ ነው እንጂ የሚገደዱበት አይደለም። ያንን ራይት ደግሞ ኤክሰርሳይዝ እንዲያደርጉ ፎርስም አይደረጉም። ሌሎች ሰዎች በእነሱ ምርጫ ላይ ኢንተርፌር አድርጎ በግድ የውርስ ንብረቱን ውሰድ ብሎ ማስገደድም አይቻልም። አትውሰድ ብሎም መከልከል አይቻልም። ያው የምርጫ ጉዳይ እንደሆነ ማየት ያስፈልጋል። በአጠቃላይ እንግዲህ ወራሽ የሆነ ሰው ከውርስ ንብረት ጋር በተያያዘ ስጋ ዝምድና በህግ ወራሽ የሚሆን ወይም ደግሞ በኑዛዜ ተጠቃሚ የሆነ ሰውም ቢሆን ሁለት ምርጫ አለው። አንደኛው አክሰፕቲንግ ደ ሰክሴሽን የውርስ ንብረቱን ታይትሉንና ፕሮፐርቲውን የመውሰድ መብት አለው። አንድ ይሄ ነው። ሁለተኛው ደግሞ በወራሽ በመሆኑ ምክንያት ያገኘውን የውርስ ንብረት አልፈልግም ብሎ የመተውም መብት አለው ማለት። ስለዚህ የመቀበልና የውርስ ንብረት ወራሽ የመሆንና ውርሱን አልፈልግም ብሎ ሪናውንስ የማድረግም መብት እንዳለው ማየት እንችላለን ማለት ነው። እንግዲህ ከዚህ ጋር ተያይዞ ያለው ነገር ምንድነው? እሱ አንድ ሰው የውርስ ንብረቱን ወይም ደግሞ ሰክሴሽኑን አክሰፕት ሲያደርግ ራይቱን አክሰፕት አድርጓል። አዘ ሴም ታይም ኦብሊጌሽኑንም አክሰፕት አድርጓል ማለት ነው። ሪናውንስ ሲያደርግም ማለት ነው ሙሉ በሙሉ ሪናውንስ ካደረገም ማለት ነው ግዴታው መብቱንም ጊቭ አፕ አድርጓል፣ ትቶታል። በተጨማሪ ደግሞ ኦብሊጌሽኑንም እንደተው ነው የሚቆጠረው ማለት ነው። ክሊርሊ ሪናውንስ ማድረግ ላይ ስትሪክት ነው ህጋችንም ማለት ነው። በጊዜም ጭምር ሌሎች ኮንዲሽኖችንም ጭምር ያስቀምጣል። አክሰፕታንስ ላይ ደግሞ ብዙ ክራይቴሪያም የለውምና ህጋችንም የሚፈቅደው ያው አክሰፕት እንዲያደርጉ ነው ማለት ነው። ዞሮ ዞሮ ግን የውርስ ንብረትን በተመለከተ ወራሾች የውርስ ንብረቱን መቀበልም መውሰድም ይችላሉ፣ አለመውሰድም ይችላሉ ማለት ነው። የኢትዮጵያ ህግም እንግዲህ አንቀጽ 877 ላይ ተከታዮችም እንደሚያስቀምጠው ማለት ነው ኖ ሄር ኢዝ ባውንድ ቱ ሰክሴሽን ኢዝ ኮልድ የውርስ ንብረት ላይ ወራሽ እንዲሆን የተጠራ ሰው የውርስ ንብረቱን አልፈልግም ማለት ይችላልና አስገድዶ ወራሽ መሆን አይቻልም ማለት ነው። ስለዚህ ኖ ኔሰሰሪ ሄርስ የሚባለው በግድ ወራሽ መሆን እንደማይቻልና ሰዎች በምርጫቸው ከፈለጉ ወራሽ ይሆናሉ፣ ካልፈለጉ ደግሞ ያው ወራሽነታቸው ሊቀር ይችላል ማለት ነው። ይሄ እንግዲህ በአጠቃላይ ኖ ኔሰሰሪ ሄርስ የሚባለው ከአውራሹ ጋር የስጋ ዝምድና ወራሽ የሆኑ ህጋዊ ወራሾች ብቻ ሳይሆን በኑዛዜ ዩኒቨርሳልም ይሁን በሲንጉላር ሌጋቲ ታይትል ተጠቃሚ የሆኑ በኑዛዜ ተጠቃሚ የሆኑ በአንቀጽ 915 ላይ የተጠቀሱትም ቢሆኑ ማለት ነው አይገደዱም። ሲንጉላርሊ በነጠላ አንድ የውርስ ንብረትን ያገኘ ሰውም ያገኘውን የውርስ ንብረት አልፈልግም ብሎ መተው ይችላል። ከዛም በተጨማሪ በዩኒቨርሳል ታይትል የወራሽ የሆነ ሰውም እንግዲህ ከህጋዊ ወራሾች ጋር እኩል መብት ስላለው ያንን መተውም ይችላል ማለት ነው። አልፈልግም ማለት ይችላል። ስለዚህ መብት አለው፣ ራይቱን ኢንጆይ ያደርጋል። በተናዛዡ ኑዛዜ ንብረቱን እንዲወስድ የተፈቀደለትን እንዲሁም ደግሞ በህግም የህጋዊ ወራሾች የሆኑ ልጆች ማለት ነው የተሰጣቸውን መብት ምን ማድረግ ይችላሉ? መተው ይችላሉ ማለት ነው። ይሄን መረዳት በጣም አስፈላጊ ነው ማለት ነው። በአጠቃላይ እንግዲህ ኢሌክሽን ጋር ተያይዞ እንግዲህ አክሰፕተንስም ይሁን ሪናውንሴሽን ላይ አንደኛ ይሄ አክሰፕተንስም ይሁን ሪናውንሴሽን መሆን ያለበት በኑዛዜ ባለመብቱ ወይም ደግሞ በወራሾቹ ፐርሰናሊ መሆን መቻል አለበት ማለት ነው። ፐርሰናሊ ነው። የውርስ ንብረቱን አልፈልግም ብሎ ወራሹ ራሱ ነው አልፈልግም ማለት ያለበት እንጂ እሱን ተክቶ ሌላ ሰው አልፈልግም ብሏል ብሎ ማቅረብ አይችልም። ሰውየው ራሱ የውርስ ላይ በኑዛዜ ወይም ደግሞ ህጋዊ ወራሽ የሆነ ሰው እኔ ንብረቱን አልፈልግም ብሎ በግልጽ መግለጽ መቻል አለበት ሪናውንስ ማድረጉን ወይም ደግሞ አክሰፕት ማድረጉንም። ለዚህ ነው ፐርሰናሊ መሆን አለበት የሚባለው ማለት ነው። ሁለተኛው ኢንዲቪጁዋላይዝድ መሆን አለበት ነው። ኢንዲቪጁዋላይዝድ የሚለው ኢሌክሽን ላይ ምንድነው? እሱ ለምሳሌ 3-4 ወራሾች ካሉ እነዚህ ወራሾች እያንዳንዳቸው ነው የሚፈልጉትን ምርጫ እና ፍላጎታቸውን አክሰፕት ማድረጋቸው ወይም ደግሞ ሪናውንስ ማድረጋቸውን መግለጽ የሚችሉት እንጂ በጋራ እንፈልጋለን አንፈልግም የሚል ነገር አይሆንም። ስለዚህ ኢንዲቪጁዋላይዝ ነው። ኢች ሄር ወይም ደግሞ እያንዳንዱ ወራሽ አክሰፕት ማድረጉን ወይም ደግሞ ሪናውንስ ማድረጉን መግለጽ ያለበት በተናጠል
ራሱ ነው እንጂ በጋራ መሆን እንደማይችል ነው። የራሳቸውን ቾይዝ የራሳቸውን ምርጫ እያንዳንዱ ሰው ነው መግለጽ ያለበት የሚል ነገር ነው። ሌላኛው እንግዲህ አንኢንፍሉዌንስድ ባይ ክሬዲተርስ የሚል ነገርም አለ። ኢሌክሽን ጋር ተያይዞ እንግዲህ ምርጫ ነው ከተባለ ከውጪ መጥቶ ኢንፍሉዌንስ የሚያደርግ ሳይሆን ቾይዛቸውን ራሳቸው ነው ዲሳይድ ማድረግ ያለባቸው ነው ማለት ነው። ይሄ እንግዲህ ብዙ ጊዜ ባይ ክሬዲተር የሚባለው ወራሾች ከወራሾች ላይ የሚጠበቅ እዳ በክሬዲተሩ ተሰጥቶ የነበረ ከሆነ ወይም ደግሞ ክሬዲተሮቹ አንድ ክሬዲተር ለወራሹ የሰጠው ግዴታ ካለ ወይም ደግሞ እዳ ቢኖርበት ወራሹ ላይ ማለት ነው ያ ወራሽ የሆነው ሰው ደግሞ የውርስ ንብረቱን አልፈልግም ማለት ቢፈልግ ያ ክሬዲተር የውርስ ንብረቱን ካገኘ በኋላ ከዛ ከሚያገኘው የውርስ ንብረት ላይ እወስዳለሁ ብሎ ያንን ሄር አስገድዶ የውርስ ንብረቱን እንዲወስድ ማስገደድ እንደማይችል ነው ማለት ነው። ይሄ እንግዲህ ባጭሩ ክሬዲተሮች ወይም ደግሞ አበዳሪዎች ተበዳሪው ወራሽ ከሆነ ያ ወራሽ ደግሞ የውርስ ንብረቱን አልፈልግም ማለት ቢፈልግ ወይም ደግሞ ሪናውንስ ማድረግ ቢፈልግ አስገድደውት የውርስ ንብረቱን እንዲወስድ ኢንፍሉዌንስ ሊያደርጉ አይገባም አይችልም ማለት ነው። ስለዚህ እሱ አልፈልግም ብሏል። አልፈልግም ካለ በሌላ ሰው ከውጪ ጫና ኢንፍሉዌንስ ተደርጎ በተለይ ብዙ ጊዜ በክሬዲተር ማለት ነው የውርስ ንብረቱን ካገኘ በኋላ እኛ ክሬዲቱን ወይም ደግሞ ያለበትን እዳ እንወስዳለን ከዛ ከሚያገኘው የውርስ ንብረት ክፍፍል ላይ ብሎ አስበው ሊያስገድዱ ስለሚችሉ በእንደዚህ አይነት ወቅት እንግዲህ ይሄም እንደማይቻልና ክሬዲተሮቹ ራሳቸው ሄሮችን የውርስ ንብረቱን እንዲወስድ ኢንፍሉዌንስ ሊያደርጉ አይችሉም። በተለይ ሪናውንስ ላድርግ ካለ ይችላል ማለት ነው። ምናልባት እንግዲህ ከዛ ውጪ ኢሌክሽን ላይ ምርጫው ላይ በተመለከተ እንግዲህ የውርስ ንብረት መውሰድ አለመውሰዱ በተመለከተ ሩሎች አሉ ማለት ነው። ስለዚህ ወይም ደግሞ ቾይዙ ላይ እንትን አይጣልበትም ማለት ነው። ኮንዲሽንና ታይም ሊሚቴሽን አይኖሩም ማለት ነው። ስለዚህ ሲምፕል መሆን መቻል አለበት። ኮምፕሊኬትድ የሆነ ነገር አይደለም ማለት ነው። ኮንዲሽኖችም ቅድመ ሁኔታዎችን ደርድሮ ምክንያቶችን ደርድሮ ይሄ ከሆነ ይሄ ይሆናል፣ ይሄ ከሆነ አክሰፕት ማድረግ፣ ያ ካልሆነ አክሰፕት ማድረግ ሪናውንስ ላይ ማለት ነው። እንደዛ ይሄ ከሆነ ሪናውንስ አረጋለሁ። እንደዚህ አይነት ኮንዲሽኖች ከተቀመጡ ደግሞ ሪናውንስ አላረግም ምናምን ብሎ ታይሙን በተመለከተ በዚህ ጊዜ በዛ ጊዜ ምናምን ብሎ ያንን ማስቀመጥ እንደማይቻልና ዳይሬክት እና ሲምፕል መሆን መቻል አለበት ነው። ሁለተኛው ከዚህ ጋር ተያይዞ እንግዲህ ምንድነው እሱ ራይት ኦፍ ኖ ፓርሻል ኢሌክሽን ነው። ፓርሻል ኢሌክሽን አይቻልም። ፓርሻል ኢሌክሽን ማለት አንድ ሰው ውርስ ንብረቱን አክሰፕት ካደረገ የሱ አክሰፕት ያደረገው ፉል መሆን መቻል አለበት። ለምሳሌ ቤኔፊትን ወይም ደግሞ የሚገኙትን ጥቅሞች ብቻ አክሰፕት አድርጎ ከዛ በኋላ የሚመጣ በርደን ካለ ወይም ደግሞ ግዴታ ካለ ያንን ግዴታ አልቀበልም ጥቅሙን ብቻ ነው እንጂ እኔ ግዴታውን አልፈልግም ብሎ በርደኑን ሪጀክት ማድረግ እንደማይችል ነው። ስለዚህ ቤኔፊቱን አክሰፕት አድርጎ በርደኑን ደግሞ ሪጀክት ማድረግ አይቻልም። ይሄ ነው ኖ ፓርሻል ኢሌክሽን የሚባለው ማለት ነው። ስለዚህ አክሰፕት አደረገ ማለት ቤኔፊቱንም ይጠቀማል፣ ያገኛል። ከቤኔፊቱ ጋር ካገኘው ቤኔፊት ጋር አክሰፕት ካደረገው የውርስ ንብረቱ ጋር ተያይዞ የሚመጡ በርደኖችንም ምን ያደርጋል ማለት ነው አብሮ ያንንም በርደን ይወስዳል ማለት ነው እንጂ ጥቅም ላይ ይሄን ወስዳለሁ ግዴታም ግን አልፈልግም ማለት አይቻልም። ስለዚህ ኖ ፓርሻል ኢሌክሽን አንድ ሰው አክሰፕት ካደረገ አክሰፕታንሱ የበርደኑንም ጭምር አብሮ ነው የሚሆነው ማለት ነው። ነገር ግን ምን አለ ኤክሰፕሽንም እንዳለ ማየት ያስፈልጋል። ለዚህ ፓርሻል ኢሌክሽን ማለት ነው ኤክሰፕሽንም ያስፈልጋል ማየት ያስፈልጋል ማለት ነው። ኤፐርሰን ሜይ አክሰፕት ኤክሰፕሽኑን ስንመለከት ኤፐርሰን ሜይ አክሰፕት አሴር አትሎ ኤንድ ሪናውንስ አስ ሌጋቲ የሚል ነው። ይሄ ማለት ምን ማለት ነው? አንድ ወራሽ የሆነ ሰው ህጋዊ ወራሽ የሆነ ሰው በኑዛዜ ያገኘውን ሌላ ንብረት ካለ ያ በኑዛዜ ያገኘውን ተጨማሪ ንብረት ትቶ ህጋዊ ወራሽነትን ብቻ ነው የምፈልገው እኔ ብሎ ማስቀመጥ ይችላል ማለት ነው። ምክንያቱም ሄር አትሎ የሚባለው ያው
በመጀመሪያ ደረጃ ያሉ ወራሾች ናቸው። ከአውራሹ ጋር የስጋ ዝምድና ያላቸው ሰዎች ናቸው። ሌጋት የሚባሉ ደግሞ በአውራሹ በኑዛዜ ከውርስ ንብረቱ ላይ የሆነ ነገር እንዲወስዱ የተፈቀደላቸው ነው። ስለዚህ አንድ ሰው ሄር አትሎም ከሆነ በተጨማሪም ደግሞ ሌጋቲም የሆነ ከሆነ ከሚደርሳቸው የውርስ ንብረት ተጨማሪ ያገኙትን ትተው እኔ ሄር አትሎ ብቻ ነው መሆን የምፈልገው ያኛውን ትቻለሁ ማለት ይችላሉ። ወይም ደግሞ ሌጋቲ ከሆኑ ከጠቅላላ የውርስ ንብረቱ የተወሰነውን ንብረት ብቻ ያገኘ ከሆነ ሄር አትሎ ትቶ እኔ የተሰጠኝን ሲንጉላር ነገር ብቻ ወስጄ ለምሳሌ መኪና የተሰጠው ከሆነ መኪናውን ብቻ ወስጄ ሌላውን ትቻለው ብሎ መተው ይቻላል ማለት ነው። ስለዚህ ይሄ ነው ኤክሰፕሽኑ ማለት ነው። ከዛም በተጨማሪ ማለት ነው ሌጋቲ ዊዝ ማልቲፕል ሌጋሲ ካን አክሰፕት ሳም ኤንድ ሪጀክት አዘር። ይሄ ማለት እንግዲህ ብዙ ንብረቶችን በአንድ ጊዜ ያገኙ ወራሾች ደግሞ የሚፈልጉትን ብቻ ወስዶ ይሄንን አልፈልግም ማለት ይችላሉ። መርጦ የፈለጉትን ወስዶ 3-4 ስጦታ ካገኙ ለምሳሌ በኑዛዜ ማለት ነው ከተሰጣቸው ብዙ ኑዛዜዎች ውስጥ የተወሰኑትን የፈለጉትን ብቻ ወስዶ ሌላውን ደግሞ አንፈልግም የማለት መብትም አላቸው ማለት ነው። ይሄ እንግዲህ ኖ ፓርሻል ኢሌክሽን የሚለው ኤክሰፕሽን ነው ማለት ነው። ከነዚህ ከሁለቱ ውጪ ግን ሰዎች ቤኔፊቱንም በርደኑንም በፕሪንሲፕል ማለት ነው በአንድ ላይ ነው የሚቀበሉት እንጂ ተነጣጥሎ መውሰድ አይቻልም ማለት ነው። ስለዚህ ይሄን ኤክሰፕሽን ማየት በጣም አስፈላጊ ነው። ከዛ ውጪ ኢፌክት ኦፍ አክሰፕታንስ አንድ ሰው የውርስ ንብረቱን የአውራሹን የውርስ ንብረት ከደረሰው ወስዳለሁ ብሎ ከተስማማ ወይም ደግሞ ከወሰደ አክሰፕት ካደረገ ምንድነው እሱ የሚለው ምንድነው የሚፈጠረው የሚለው ነገር ነው። ኢፌክቱ ምንድነው የሚለው ነገር ስናይ አንደኛ ሄር ኢዝ ሊያቢሊቲ አለበት። ይሄ ሊያቢሊቲ ደግሞ በወሰደው ንብረት መጠን ብቻ ተጠያቂ ይሆናል ማለት ነው። ምክንያቱም ያው ወራሾች በኢትዮጵያ ውርስ ሕግ ላይ ማለት ነው የአውራሹን የውርስ ንብረት የወረሱ ወራሾች አውራሹን እዳ በተመለከተ ማለት ነው ከውርስ ንብረቱ ነው መከፈል ያለበት እንጂ ከፐርሰናል ፕሮፐርቲ ኦፍ ሄርስ መጠየቅ አይችሉም ክሬዲተሮች ማለት ነው። ቀድሞውኑ በሊኩዴሽን ለምሳሌ እዳው ካገኙት ንብረት የሚበልጥ ከሆነ ወደ ፐርሰናል ፕሮፐርቲ ኦፍ ሄርስ ሄዶ መጠየቅ አይቻልም ማለት ነው። ስለዚህ ኢፌክቱ ይሄ ነው። አክሰፕት ያደረጉ ሰዎች በኋላ ላይ ሊያቢሊቲ ቢመጣ ሊያቢሊቲያቸው እስከምን እንደሚሆነው ማለት ነው ንብረቱ የሚያወጣውን ቫሊዩ ብቻ ነው የሚጠይቁት እንጂ ከንብረቱ በላይ መጠየቅ አይችሉም ማለት ነው። ያ ማለት አክሰፕት አደረጉ የውርስ ንብረቱን ወስዳለሁ አለ። ምናልባት በኋላ ሲጣራ እዳው ከተገኘው ንብረት የሚበልጥ ከሆነ ራይትፉል የሆኑ ሰዎች ማለት ነው ከሄሮቹ ፐርሰናል ፕሮፐርቲ እንዲከፍሉ አይገደዱም። እነዛ መጠየቅ አይችሉም ማለት ነው። የወሰዱትም ነገር ቢሆን ማለት ነው መክፈል የሚገባቸው የሚችሉት ማለት ነው በውርስ ንብረት ክፍፍል ወቅት የወሰዱትን መጠን ጋር ተመጣጣኝ የሆነ ቫልዩ ብቻ ነው ለሱ ብቻ ነው ሪስፖንሲብል የሚሆኑት ሊሚትድ ሆኗል ማለት ነው። የነሱ ሊያቢሊቲ ሊሚትድ ነው። ሊሚትድ አፕ ቱ ዘ ቫልዩ ኦፍ ፕሮፐርቲ ዘይ ሪሲቭ ማለት ነው። ስለዚህ ዴቱ ኤክሲድ ካረገ አሴቱን ያገኙትን አሴት እንግዲህ ሪሲቭ ካረገ ምንም የሚወስዱት ነገር አይኖርም ማለት ነው። የውርስ ንብረት ክፍፍል በሚደረግበት ጊዜ እንግዲህ ሰርድ ፓርቲ የነሱን እዳ መክፈል ስላለበት እዳው ግን ካለው ንብረት የበለጠ ከሆነ ወራሾቹ የሚወስዱት ነገር የለም። ስለዚህ የሚሰጡት ነገር አይኖርም ማለት ነው። ሌላኛው ኢፌክት ኦፍ ሪናውንሴሽን ነው። ከላይ ያየነው የመውሰድ ወይም ደግሞ አክሰፕት የማድረግ ኢፌክት ነው። ይሄኛው ደግሞ ሪናውንስ ያደረገ ሰው የውርስ ንብረቱን አልፈልግም ያለው ሰው ምንድነው እሱ ኢፌክቱ የሚለው ነገር ነው። በአጠቃላይ እንግዲህ ሪናውንስ ማድረግ ስትሪክት ፕሮሲጀር ነው። ስትሪክትሊ ነው የህጋችን ያየው ማለት ነው።
ስትሪክተር ነው ማለት ያው ትንሽ ሲሪየስ ሆኗል እዚህ ጋር ማለት አንደኛ ታይሙን በተመለከተ በአንድ ወር ውስጥ ማድረግ መቻል አለበት። በአንድ ወር ውስጥ እንግዲህ ልውሰድ አልውሰድ የሚለው ነው። ሪናውንስ ከማድረግ ወደ አክሰፕት ወደ ማድረጉ ነው እንዲያደላ ተብሎ ነው እንግዲህ መብቱ የበለጠ ሞር ሩም የሰጠው ማለት ነው። ከዛም በተጨማሪ ሪተር መሆን መቻል አለበት። አለመፈለጉን በግልጽ ፍላጎቱን መግለጽ መቻል አለበት። ኦራሊም ከሆነ 4 ምስክሮች ባሉበት እንዲሁም ደግሞ ይሄው ደግሞ ለሊኩዴተሩ መታወቅ መቻል አለበት በተቀመጠው ጊዜ ውስጥ ማለት ነው። ከዚህ ጋር ተያይዞ እንግዲህ ታይፕ ኦፍ ሪናውንሴሽንን ከማቴሪያሉ ጀነራሊ የምንረዳው ነገር ምንድነው? እሱ አንደኛው ፒውር ሪናውንሴሽን የሚል ነገር መረዳት እንችላለን ማለት ነው። ፒውር ሪናውንሴሽን ማለት በቃ ንብረቱን እንደማይፈልግ ቫሊድ የሆነ ሪናውንሴሽን ነው። ፒውርሊ ያንን ነገር የውርስ ንብረቱን አልፈልግም ማለት ነው። ይሄ ሪናውንሴሽን ፒውር ሪናውንሴሽን ይባላል። ይሄ ቫሊድ ሪናውንሴሽን ነው የሚሆነው ማለት ነው። ቅድም እንዳልነው እንግዲህ ኦፕሽን ነው ብለናል። የውርስ ንብረቱን መውሰድ ኦፕሽን ስለሆነ ይሄን ኦፕሽን ከዛ ከላይ ከጠቀስነው ስትሪክት የሆነ ፕሮሲጀር አልፎ አለመፈለጉ ከተረጋገጠ እንግዲህ ይሄ ቫሊድ ይሆናል ማለት ነው። ይሄ አይነቱ ግዴታም የለበትም መብቱን ትቷል። በተጨማሪ ግዴታም ስለተወ ይሄ ሪናውንስ አድርጓል። ይሄ አይነቱ ሪናውንሴሽን እንግዲህ ቫሊድ ሪናውንሴሽን ይባላል ማለት ነው። ሌላኛው እንግዲህ ሪናውንሴሽን ኢን ፌቨር ኦፍ ስፔሲፊክ ፐርሰን ወይም ደግሞ ይሄ ሪናውንሴሽን ሊባል አይችልም ማለት ነው። ሪናውንሴሽኑን አክሰፕት አድርጓል ሰውየው፣ ነገር ግን መብቱን ደግሞ ለሌላ ሰው አሳልፎ ሰጥቷል ማለት ነው። ኖርማሊ ሪናውንሴሽን ሊባል አይችልም። ንብረቱን ተቀብሎ የተቀበለውን ንብረት ለሌላ ሰው ስፔሲፊክ ለሆነ ሌላ ሰው ፌቨር አድርጎ ያስተላለፈ ከሆነ ኖርማሊ ወስዷል፣ ነገር ግን ያንን ራይት ለሌላ ሰው አሳይን አድርጓል ተብሎ ነው የሚወሰደው። ይሄ ሪናውንሴሽን ተብሎ ሊወሰድ አይችልም ማለት ነው። ሌላኛው ሪናውንሴሽን ኢን ፌቨር ኦፍ ኮሄርስ ጀነራሊ ይላል ማለት ነው። ይሄ ቫሊድ ነው የሚሆነው ማለት ነው። ለምሳሌ 3 4 5 ወራሾች ለምሳሌ ልጆች ካሉ ከነዚህ ከአራቱ ልጆች አንደኛው ወራሽ የውርስ ንብረቱን ለሌሎች ወራሾች ብሎ የተወ ከሆነና እሱን ምንም አልፈልግም ብሎ የተወ ከሆነ ጀነራሊ ለኮሄሮች ብሎ ማለት ነው። በዚህ ጊዜ እንግዲህ ቫሊድ ሪናውንሴሽን ሊሆን ይችላል ማለት ነው። ምናልባት ሀብታም የሆኑ ሰዎች ለሌሎቹ ሰዎች ወራሾች አስበው ይጠቀሙ ብሎ አንዳንድ ጊዜ የውርስ ንብረቱን አልፈልግም ሊሉ ይችላሉ እና በአጠቃላይ እንግዲህ በዚህ ጊዜ ውርሱን አልፈልግም ያለው ሰው ለማ ብሎ ነው ማለት ነው። ለሌሎች ወራሾች ብሎ የውርስ ንብረቱን አልፈልግም ብሎ ሪናውንስ ባደረገ ጊዜ ይሄም እንግዲህ ቫሊድ ሪናውንሴሽን ይባላል ማለት ነው። በዚህ ጊዜ እሱ የሚኖርበት መብቱንም አጥቷል። ከዚህ በተጨማሪ ኦብሊጌሽንም የለበትም ተብሎ ሊወሰድ ይችላል ማለት ነው። ሌላ እንግዲህ ሌጋል ኮንሲኩዌንስ ነው። ሌላ እንግዲህ ሪናውንስ ያደረገ ሰው ሌጋል ኮንሲኩዌንሱ ምንድነው የሚል ነገር ነው። እንግዲህ ሪናውንሱ ቫሊድ ከሆነ ከላይ እንደጠቀስ ነው ማለት ነው። ቫሊድሊ ሪናውንስድ ካደረገ ያ ሰው እንግዲህ ወራሽ እንዳልሆነ ነው የሚቆጠረው ማለት ነው። ምክንያቱም ከላይ እንደገለጽ ነው ሪናውንሴሽኑ ፒውር ሪናውንሴሽን ነው ወይም ደግሞ ለኮሄሮች ብሎ ጀነራሊ ሪናውንስ ካደረገ ይሄ ሌጋል እና ቫሊድ ተብሎ ስለሚወሰድ ማለት ነው። በእንደዚህ አይነት መልክ የውርስ ንብረቱን አልፈልግም ያለ ሰው ወራሽ እንዳልሆነ ተደርጎ ነው የሚቆጠረው። ከዛም በተጨማሪ እንግዲህ ሌላኛው ሌጋል ኢፌክት እንግዲህ ካኖት ሪቮክ ሪናውንሴሽን ኢዚሊ በቀላሉ ሪናውንሴሽንን ሪቮክ ማድረግ አይቻልም፣ መሻር አይቻልም ማለት ነው። ሪናውንሴሽን በቀላሉ መሻር አይቻልም። ነገር ግን ሪናውንሴሽንን መሻር የሚቻልበት ሪቮክ ማድረግ የሚቻልበት ኦፕሽኖችም እንዳለ ያሳያል። የመጀመሪያው እንግዲህ በቫዮለንስ ከሆነ በዚህ ጊዜ እንግዲህ ሪቮክ ከተደረገ ማለት ነው። ሪናውንስ አድርጎ ከሆነ ምናልባት ኤክሰፕሽናሊ ይታያል ማለት ነው። ከዛም ውጪ በማጭበርበር ወይ በፍራውድ ከተደረገ ይሄም አይቻልም ማለት ነው። ከዛ ውጪ መስት አክት በዚህ አይነት መልኩ እንግዲህ በቫዮለንስ ወይም ደግሞ በፍራውድ ሪቮክ ያደረገ ሰው እንግዲህ በ2 አመታት ውስጥ ያንን ነገር ካወቀበት ጊዜ ጀምሮ ማለት ነው
አክት ማድረግ መቻል አለበት ማለት ነው። ቢበዛ ግን ከ10 አመት መብለጥ የለበትም ማለት ነው። ስለዚህ ሌጋል ኮንሲኩዌንሱን በተመለከተ ይሄ ነው። ከዛ ውጭ እንግዲህ በውርስ ህጋችን ላይ ሪናውንሴሽንን እና አክሴፕታንስን በተመለከተ እንግዲህ የውርስ ህጋችን እንደ ሌጋል ፖሊሲ ወይም ደግሞ እንደ ሌጋሊ ኢምፕላይ የሚያደርገው ለአክሴፕታንስ ወራሾች የውርስ ንብረቱን እንዲወስዱ እንዲቀበሉ ነው ፌቨር የሚያደርገው ህጉ ማለት ነው። ይህም እንግዲህ የምንረዳው ለሪናውንሴሽን ስትሪክት የሆነ ሩል አስቀምጧል ማለት ነው። ከላይ እንደ ገለጽ ነው እንግዲህ ምንድነው እሱ አንደኛ በጽሁፍ መሆን መቻል አለበት። ጊዜውን ሁሉ አስቀምጧል ማለት ነው። እስከ ፍርድ ቤት ድረስ ሄዶ ፍርድ ቤት ጊዜው እንኳን ሰጥቶ በደንብ እንዲያስብበት የሚደረግበት ጊዜ ነው። ይሄ ሩሉ በአጠቃላይ ስትሪክት መሆኑ ህጋችን ለአክሰፕተንስ ነው ፌቨር የሚያደርገው የሚለው ነገር ነው። ከዛም በተጨማሪ እንግዲህ ሎው ሪስክ ኦፍ አክሰፕቲንግ ሲንስ ሊያቢሊቲ ኢዝ ይሄ እንግዲህ አክሰፕት ቢያደርጉ ሪስኩ ብዙም አይደለም። ምክንያቱም አንድ ሰው የደረሰው የውርስ ንብረት ካለ በኋላ በውርስ ንብረቱ ጋር ተያይዞ የሚመጣ ሪስክ አለ ብሎ እንኳን የሚመጣው ሪስክ በጣም ዝቅተኛ ነው። ቢኖር ራሱ ያው የወሰደውን ያህል ብቻ ነው እንጂ ወደ ፐርሰናል ፕሮፐርቲ ሄዶ እሱን ሊያብል ሊያደርግ አይችልም። በውርስ ንብረት ክፍፍል ወቅት ከደረሰው ንብረት መጠን በላይ ተጠያቂ ሊሆን ስለማይችል ፍትሐብሔር ህጋችን ይሄንን እንግዲህ ከሌጋል ፖሊሲ ማለት ነው የውርስ ንብረቱን ወራሾች እንዲወስዱ የሚያበረታታና ሪናውንስ የሚያደርጉ ደግሞ ስትሪክትሊ መብት አላቸው፣ መተው ይችላሉ። ነገር ግን ያም ቢሆን ማለት ነው ስትሪክት ፎርማሊቲ መከተል እንዳለባቸው የሚያስረዳ ነው ማለት ነው። ለዛሬ ያዘጋጀውላችሁ ይሄን ይመስላል። ቻፕተር 3 በሚቀጥለው ቪዲዮ አቀርብላችኋለሁ። እስከዛ ድረስ ይህን ቪዲዮ እየተከታተላችሁ ከሞጁሉ ጋር እያነበባችሁ ይህን ቪዲዮ እንደ ተጨማሪ ማብራሪያ በማየት ዲቴል የሆኑ ነገሮችን ደግሞ ከሲቪል ኮዱ እና እንዲሁም ደግሞ ከቲቺንግ ማቴሪያሉ ጋር በአንድ ላይ በምታነቡበት ጊዜ የበለጠ የእናንተን አንደርስታንዲንግ ሊያዳብር ይችላል ብዬ አስባለሁ። በሚቀጥለው ቪዲዮ ቻፕተር 3 ፓርት 1ን አቀርብላችኋለሁ። ቻፕተር 3ንም በሁለት ፓርት እንጨርሳለን። እስከዛ ድረስ ሰላም ሁኑ። መልካም የጥናት ጊዜ ባይ አንደርስታንዲንግ ሊያዳብር ይችላል ብዬ አስባለሁ። በሚቀጥለው ቪዲዮ ቻፕተር 3 ፓርት 1ን አቀርብላችኋለሁ። ቻፕተር 3ንም በሁለት ፓርት እንጨርሳለን። እስከዛ ድረስ ሰላም ሁኑ። መልካም የጥናት ጊዜ ባይ